አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአዲስ አበባ ቻናል ተከታታዮች በዛሬው ፕሮግራማችን እንደ ከዋክብት አንጸባራቂ ከሆኑት የረሱላችን ተከታዮች አንዱ የሆነውን የአቡ ዱጃናን አስከራሚ ታሪክ የሚያስቃኝ ፕሮግራም ይዘንላችሁ መጥተናል። አብራችሁን ቆዩ። አቡ ዱጃና ረዲየላሁ አንሁ ሁሌም ከነብዩ ጀርባ መስገድ ይታወቃል። ከሱቢ ሰላት በኋላ በፍጥነት ከመስጂድ በመውጣት አዲስ እንግዳ ባህሪ ይታይበት ጀመር። ይህ ባህሪው ነብዩን ሰለላሁ ዐለይሂ ወሰለም ያሳስባቸው ጀመረ። አንድ ቀን ሰይዳችን ጠበቁትና ምን እንደሚያስቸኩለው ይጠይቁት ጀመር። ሰይዳችን ያ አቡ ዱጃን አላህ ዘንድ የምትከጅለው ሀጃ የለህም ወይ? አቡ ዱጃን አለኝ ያ ረሱላህ ሰለላሁ ዐለይሂ ወሰለም፣ ለቅጽበትም ከአላህ መብቃቃት እንዴት ይቻለኛል? ሰይዳችን ታዲያ ለምንድነው ሰላት የሚሟላበትን አስካርና ዱዓ እስክንጨርስ አብረህን ቆይተህ የምትፈልገውን ሀጃ አላህን የማትጠይቀው? አቡ ዱጃና ያ ሀቢበላህ የሚያስቸኩለኝ ነገር አለ። እሱም ጎረቤቴ የቴምር ዛፍ በኔ ቤት በኩል ቅርንጫፉ አጋድሏል። ሌሊት በንፋስ የተራገፉትን የቴምር ዛፎች ልጆቼ ተነስተው ከመብላታቸው በፊት ለቅሜ ሰጠዋለሁኝ። ወላሂ ያ ረሱላህ አንድ ቀን ልጅ አፍ ውስጥ ቴምር ሲከታይቸው በጥርሶቹ ሳይገምሰው በፊት ጣቴን ከትቼ ሳወጣበት አለቀሰብኝ። አላህ ፊት ሌባ ተብለህ መቆም ትፈልጋለህ ወይ ብዬ አልኩት አላቸው። ይህንን ምልልስ ያዳመጡት አቡበከር ወደ ይሁዳው ጋር በመሄድ የሰሙትን ነግረውት ዛፉን እንዲሸጡለት ሲጠይቁት ይሁዳ የነበረው ይህ የአቡ ዱጃና ጎረቤት በጣም በመገረምና በመደነቅ ቤተሰቦቹን ሰብስቦ ኢስላምን ተቀበለ። አቡበከርም እያለቀሱ መተው የዛፉን ግዢ ፈጽመው ለአቡ ዱጃና በማስረከብ የመስለሙን ወሬ ይዘው ለረሱል ሰለላሁ ዐለይሂ ወሰለም እየተደሰቱ ተመለሱ። የሰማኸውን አሰማ። ከመውጣት በፊት እንዲህ አይነቱን ተቅዮች ባፈሩት በሰይዳችን ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውረደባቸው ሰለላሁ ዐለይሂ ወሰለም። ውድ አድማጮቻችን የዛሬው ፕሮግራም ይህን ይመስል ነበረ። በተመሳሳይ ፕሮግራም እስከምንገናኝ የራህማን ሰላም ከናንተ ጋር ይሁን።